ስለ ድሆች መከራ ስለ ችግረኞችም ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገለጣለሁ። መዝሙር 12 ቁጥር 5። ስለ ድሆች መከራ ስለ ገጠማችሁ ማንኛውም አይነት ሁኔታ እግዚአብሔር አሁን ይነሳል። የተወደዳችሁ ይህን ጸሎት ስትጀምሩ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ለ10 ሰው ሼር አድርጉ። ምክንያቱም በዚህ ጸሎት እግዚአብሔር አንድን ሰው በእናንተ ምክንያት ሊያጽናና ይችላል። ሌላው በዚህ ጸሎት እግዚአብሔር ብዙዎችን እየጎበኘ ነው። ብዙዎቻችሁ ጸሎቱን ጨርሳችሁ እየሰማችሁ አይደለም። ምክንያቱም ማትጨርሱ ከሆነ ባትጀምሩ ጥሩ ነው። ምክንያቱም ይሄ ጸሎት ዝም ብሎ ቀላል ጸሎት አይደለም። እግዚአብሔር በዚህ ጸሎት የብዙ ሰዎችን ሕይወት እየቀየረ ነው። በጣም ትልልቅ ምስክርነት እየሰማው ነው። ስለዚህ ሰይጣን ደግሞ ታውቃላችሁ በሚጠቅመን ቦታ ላይ ወይም የሚጠቅመንን ነገር እንዳንጠቀም ስለሚፈልግ እንድናዳምጠው አይፈልግም። ስለዚህ ይሄን ጸሎት ስትሰሙ ሌሎችን ነገሮችን ኢቭን ስልክ እንኳን ቢደወልላችሁ እየጸለይኩ ነው፣ ጸሎት እያዳመጥኩ ነው ብላችሁ በተለይ ይሄ የሌሊት ጸሎት ሌሊት ከፍታችሁ ብታዳምጡ ሞር ለእናንተ አሪፍ ነው። ስለዚህ በዚህ ሌሊት ጸሎት እግዚአብሔር የእናንተን ነገር እየሰራ ነው ማለት ነው። ሃሌሉያ። ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። አሁን ስለ አንድ ሰው እግዚአብሔር ከዙፋኑ ይነሳል። የአንድን ሰው ጉዳይ ሊሰራ፣ የአንድን ሰው ጉዳይ ለማስተካከል፣ አንድ ሰው በተቸገረበት፣ ግራ በተጋባበት፣ ዋጋ በከፈለበት፣ መንገድ በጠፋበት፣ ብዙ በማይመቹ ሁኔታዎች ውስጥ እያለፋችሁ ያላችሁ እግዚአብሔር ስለ እናንተ ከዙፋኑ ይነሳል። ኢየሱስ ጌታ ነው። ራባሻካታ ላባራዳ ጋባሻዳ ባራዳ ባስ ጨለማ የተገፈፈ ይሆን በተለያየ አይነት ጭንገፋ በተለያየ አይነት ባለመከናወን ምዕራፍ ውስጥ ወንድምና እህቶችን ያስቀመጠ የጨለማ ስራ በጌታ በኢየሱስ ክርስቶስ ስም አሁን የተገፈፈ ይሆን። ስለ ድሆች መከራ ስለ ተጨነቃችሁበት ጉዳይ ግራ በመጋባት በብዙ አይነት ሁኔታዎች ውስጥ እያለፋችሁ ያላችሁ የእግዚአብሔር መለኮታዊን ጉብኝት ዛሬ በሕይወታችሁ ላይ ጠራለሁ። ማካታ ባሻ ካታራ ካዳካባስ ራሱ እግዚአብሔር ይውላችሁ መልአክን ልካለሁ አላለም። ሌላ መልእክተኛ ልካለሁ አላለም። እኔ እነሳለሁ አለ እግዚአብሔር። እግዚአብሔር ከተነሳ በእግዚአብሔር ፊት የሚቆም ኃያል የለም። እግዚአብሔርን ሁሉም ይሰማዋል፣ ያዳምጠዋል። ስለዚህ ባስጨነቀኝ ጉዳይ ላይ፣ ግራ ባጋባኝ ጉዳይ ላይ፣ ከኔ አቅም በላይ በሆነ ጉዳይ ላይ ተነስ ጌታ ሆይ እያላችሁ ጸልዩ ከኔ ጋር። ተነስ። ችግሮቻችሁን የከበዳችሁን ከአቅማችሁ በላይ የሆነውን ያታገላችሁን ጉዳይ ይዛችሁ ወደ ጌታ ቅረቡ። አሁን ከኔ ጋር ራማንታ ሻባሃታ ካባራዳ ጋባስ ወደ አንተ ቀርባለሁ። ስለ እኔ ከዙፋኔ ተነስ። ስለ ልጆቼ ከዙፋኔ ተነስ። ስለ ትምህርቴ ከዙፋኔ ተነስ። ስለ ትዳሬ ከዙፋኔ ተነስ። ስለ ቤተሰቦቼ ከዙፋኔ ተነስ በሉ። ስለ ታላቅ ልጄ፣ ስለ ታናሾች፣ ስለ እህቶቼ፣ ስለ ወንድሞቼ፣ ስለ እናቴ፣ ስለ አባቴ፣ ስለ ትምህርቴ፣ ስለ ስራዬ፣ ስለ ጤናዬ፣ ስለ ቤተሰቤ፣ አሁን ስላለሁበት ህይወቴ፣ አሁን ስለ እጮኝነቴ አኮራ ማንታ ካራዳ ጋባሽ ሻላ ባህራ ካዳቦስ እግዚአብሔር በነገራችን ላይ ምንም ውስጥ ልንሆን እንችላለን።
ግን እንድንጋብዘው ይፈልጋል። አያችሁ፣ ወደ ሕይወታችን ውስጥ ጌታ እንድንጋብዘው ይፈልጋል። ከጋበዝነው ግን በሰዓቱ መጥቶ በጊዜ ደርሶ ለጥያቄዎቻችን መልስ የሚሰጥ አምላክ ነው አምላካችን። ሃሌሉያ። ጋብዛለሁ በሉት ኢየሱስን። ወደ ሕይወቴ ጋብዛለሁ፣ ወደ ቤቴ ጋብዛለሁ፣ አንተን ጋብዛለሁ፣ ና ጣልቃ ግባ በሉት። ሻባሃታ ካራካዳ ካባራዲ ካሎሮቦስ ጣልቃ ግባ፣ በነገሬ ላይ ጋብዛለሁ። አሁን እነሳለሁ ያለው ጌታ ራሱ ነው። ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ። አሁን የሚለው እግዚአብሔር ቃል የታመነ ነው። አሁን ካለ አሁን ይነሳል። እግዚአብሔር አሁን እነሳለሁ ይላል። ባስጨነቃችሁ ጉዳይ፣ ግራ ባጋባችሁ ጉዳይ፣ ባታገላችሁ ጉዳይ፣ ባስለቀሳችሁ ጉዳይ፣ በሬ ተዘጋብኝ ለምትሉ እግዚአብሔር አሁን ይነሳል። አሁን ጌታ ይነሳል። አሁን ለሕይወታችሁ፣ ለዘመናችሁ ደስታ ይሆናል። ለእናንተ ጉዳይ ረፍት ይሆናል። እግዚአብሔርን የምታመሰግኑበት። እግዚአብሔር ከተነሳ ችግሮቻችሁ መግቢያ ያጣል። እግዚአብሔር ከተነሳ ያስጨነቀን ጉዳይ በሙሉ ይቀየራል። በራችሁን ዘግቶ የያዘው በሩን ለቆ ይሄዳል። አሁን እነሳለሁ ይላል ጌታ። ተነስ ጌታ ሆይ፣ ለነገሬ ተነስ፣ ለሕይወቴ ተነስ። ሻባሃታ ካባራ ካዳኮራ ራንታ ካባጂ ላባራ ካዳባ። ጸሎት የማይታይ ነው፣ የሚታይ ነገር ግን ይሰራል። ጸሎት በደንብ ስሙ፣ ከእግዚአብሔር ጋር የምንነጋገርበት ሞባይል ወይም ደግሞ ስልክ ከሰው ጋር ደውላችሁ እንደምታወሩ ከጌታ ጋር የምትነጋገሩበት ኔትወርክ ነው። ሁለተኛው በጸሎት መሰላል ወደ እግዚአብሔር ማውጣት ትችላላችሁ። ምንም ያክል ድካም ውስጥ ልንሆን እንችላለን። ምንም ያክል ድካም ውስጥ፣ በስጋ ድካም ውስጥ፣ በተለያየ አይነት ስውር ነገር ተይዘን ሊሆን ይችላል። ግን እግዚአብሔር ነፃ ያወጣል። በእውነት የእግዚአብሔር መንፈስ እንዲህ ይናገረኛል ዛሬ። በተለይ ተደብቀው በተለያየ አይነት ኃጢአት ውስጥ ተጨማልቀው ያሉት ማውጣት ግን እየፈለጉ ያልቻሉ፣ ይኸው እግዚአብሔር መንፈስ እያወራኝ ነው። በጣም አብዛኛው ሰዎች ከስልኮቻቸው ጋር እጅግ በጣም ነውር የሆኑ ነገሮችን የሚያደርጉ፣ ከስልክ ጋር ነውር መፈታት እየፈለጉ ግን ያልቻሉ፣ እግዚአብሔር እንዲህ ብሎኛል፣ ጌታ ምስክር፣ ከስልክ ጋር ነውር የሚያደርጉ ነውር የሆኑ ነገሮች ውስጥ ያሉ በጣም ብዙ ኃጢአት ውስጥ በተደጋጋሚ መውጣት እየፈለጉ ግን ያቃታችሁ፣ እግዚአብሔር ዛሬ ጣልቃ እገባለሁ ይለኛል። ያ ድካማችሁ ከእናንተ ላይ ይራገፋል። በዛ ድካማችሁ ላይ የእግዚአብሔር ክንድ ይገለጣል። ንስሐ ግቡ ይላችኋል ጌታ። ንስሐ ግቡ፣ ንስሐ ግቡ። ነፃ የምትወጡበት ጊዜ አሁን ነው። ተመለሱ ወደ እኔ ይላችኋል ጌታ። ለአንድና ለመጨረሻ ተመለሱ ወደ እኔ። ሰይጣን እንዳትጸልዩ አድርጎ፣ ሰይጣን መዝሙር እንዳንሰማ አድርጎ፣ ሰይጣን ከእግዚአብሔር ጋር የእግዚአብሔርን ቃል እንዳናነብ አድርጎ፣ ሰይጣን መንፈሳዊ ነገር እንዳንሰማ አድርጎ በጣም ብዙ ክርስቲያኖችን በብዙ አይነት ነገር አጥምዶ ወጥመድ ውስጥ አስገብቷቸዋል። ንስሐ ግቡና ተመለሱ። እግዚአብሔር አምላክ የእናንተን ውጊያ ይዋጋል። ጠፍርቆ ያሰራችሁን የኃጢአትን ገመድ ጌታ ዛሬ ይበጥሰዋል።
አፍርቆ ያሰራችሁን የኃጢአትን ገመድ ኤዳራካዳሶንታ በኢየሱስም አሁን ተበጠሰ። ከአንድ ሰው ሕይወት ላይ ተበጠሰ። የኃጢአት ገመድ እንዳይፈቱ ያሰረ፣ እንዳይፈቱ ያደረገ በናዝሬቱ ጌታ በኢየሱስ ክርስቶስም አሁን ይበጠስ። የእግዚአብሔርን ጣልቃ ገብነት እጠራለሁ። የመንፈስ ቅዱስን እጅ እጠራለሁ። አሁን ነገሮችን ሁሉ አዲስ የሚያደርግ የጌታን ክንድ እጠራለሁ። አዋጅን የሚቀይር የጌታን እጅ እጠራለሁ። የጌታን ኃይል እጠራለሁ። አሁን ይቀየራል። አሁን ይቀየራል። የእግዚአብሔር መንፈስ ጣልቃ ይገባል። በጌታ በኢየሱስ ክርስቶስ በነገሮቻችሁ ላይ፣ በጉዳዮቻችሁ ላይ የጌታን ክንድ እጠራለሁ። አሁን እነሳለሁ ያለው ጌታ ራሱ ነው። አሁን ጌታ ሆይ ተነስ በሉ። ሻባሃታ ከባካታካዳካ ባካራዲካባስ ቸግሮኛል፣ አልቻልኩም፣ በገንዘብ በተለያየ አይነት ሁኔታ ውስጥ ገብቼ ነው ያለሁት። ጌታ ሆይ አውጣኝ። የገንዘብ ችግር ውስጥ ያለ ሰው ብዙ ነገር ማድረግ እየፈለገ ግን ማድረግ እንዳይችል ጠላት ያሰረው ሰው ዛሬ ይፈታል። እነሳለሁ አሁን አለ ጌታ። አሁን ጌታ ይነሳል። ስለ እናንተ ጉዳይ ጌታ አሁን ይነሳል። ስለ ቸገረን ጉዳይ፣ ስለ ጨነቀን ጉዳይ፣ ስለ ከበደን ጉዳይ፣ ከአቅማችን በላይ ስለሆነ ጉዳይ ጌታ አሁን ከዙፋኑ ይነሳል። ማሃዳጋ ባቻዳ ቦራ ሙካታራዳ ካቻላ ባራካታ ካባስ አባቴ ሆይ ተነስ፣ ተነስ የኔ ጌታ። እኔ አልቻልኩም፣ ከኔ አቅም በላይ ነው። ላንተ ግን ሁሉ ይቻላል። እኔ አልችልም፣ አንተ ትችላለህ። የኔ አቅም ጥቂት ነው፣ ያንተ አቅም ግን ብዙ ነው። ማካዳ ባሻዳ ካታ ረሃንታ ካጃዲ ካራስ ሼባሃታ ካዳጋ ባካዳጋ ቦስ ወደ አንተ እቀርባለሁ፣ ወደ አንተ እመጣለሁ። ታላቅነትን እናገራለሁ። ኃይሌን አውጃለሁ። መልካምነትን እናገራለሁ። ጨለማ የተገፈፈ ይሁን፣ ኪሳራ የተገፈፈ ይሁን፣ የሞት አዋጅ የተገፈፈ ይሁን። ወዳ ባህታ ካባካስ ስለ ችግረኞች ጩኸት እኔ አሁን እነሳለሁ የሚለው ጌታ የታመነ ነው። ዛሬ ጌታ ይነሳል። ስለ ጨነቃችሁ፣ ስለ ከበዳችሁ ጉዳይ ጌታ ይነሳል። ዛሬ ይነሳል። ባስጨነቃችሁ ላይ የጌታ ክንድ ይመጣል። ጌታ ሲነሳ የመጀመሪያው የጨነቃችሁ ጉዳይ ላይ ጌታ ጣልቃ ይገባል። የከበዳችሁ ነገር ላይ ጌታ ጣልቃ ይገባል። በእግዚአብሔር መንፈስ ይኸው 9 ሰዎችን አያለው። የእግዚአብሔር መንፈስ እጅግ በጣም በፋይናንስ እጥረት ውስጥ ያላችሁ፣ አንደኛ፣ ሁለተኛ ደግሞ መስመር እየፈለጋችሁ ጥቂት ነገር ጥቂት የምትመስል ነገር በእጆቻችሁ ይዛችሁ ነገር ግን ምን መስራት ምን ማድረግ እንዳለባችሁ ግራ ተጋብታችሁ ብዥታ ተፈጥሮባችሁ ያላችሁ እግዚአብሔር ዛሬ መስመር ይሰጣችኋል። የእግዚአብሔር መንፈስ እየተናገረኝ ነው። ጌታ ዛሬ ለነገሮቻችሁ መፍትሄ ይሰጣል። በፋይናንስ እግዚአብሔር የሚጎበኛቸው አሉ። እግዚአብሔር ጉብኝትን የሚያደርግላቸው አሉ። የእግዚአብሔርን ጉብኝት በሕይወታችሁ የምታገኙ ሰዎች አላችሁ። እግዚአብሔር ነገር የሚቀይርላችሁ ሰዎች አያቸዋለሁ። የእግዚአብሔር ጣልቃ ገብነት በቤታችሁና በሕይወታችሁ ሲሆንላችሁ አያለሁ። እግዚአብሔር እንዲህ ብሎኛል፣ ጥቂት ነገር የያዛችሁ ያ ጥቂት ነገራችሁ በሙላት ይቀየራል። ጥቂት ነገር፣ በጣም ጥቂት ነገር ይዞ እየፈሩ ያሉትን በመንፈስ ያለው ፕራስ ካታሻና ማካዳ ሀዳባ ያለውስ ላቶኮቦሮ ሴንታላዲያና ሶብራዲ ካታቼላ ባራዳ ጋቦስ ማላካራዴ ገደ ከለለ በረደበስ ያ ጥቂት ነገር በሙላት ሲቀየር አይቻለሁ። እግዚአብሔር እንዲህ ብሎኛል፣ ሞልቶ እስኪፈስ ድረስ በሚያስደንቅ ተአምራት ቤታችሁን
ምዕራፋችሁን፣ አካውንታችሁን፣ ቢዝነሳችሁን የሚቀይር መለኮታዊ ጉብኝት በሕይወታችሁ ሲሆን እያየው ነው። ጥቂት ነገር ይዞ በብዙ ፍርሃት ውስጥ ወይኔ ጀምሬ ቢበላሽብኝስ፣ እንዲህ አድርጌ ቢበላሽብኝስ፣ እንዲህ አድርጌ እንደዚህ ቢሆንስ፣ እንደዚህ ባድርግ እንዲህ ቢሆንስ እያሉ ብዙ ፍርሃት ውስጥ ያሉትን የእግዚአብሔር መንፈስ እያሳየኝ ነው። አካታካታካታካታካዲካስ እግዚአብሔር ግን እንዲህ ያለኝ፣ እኔ ጣልቃ እገባለሁ ይለኛል። ይሄን አዋጅ እቀይራለሁ ይለኛል። በዚህ ጉዳይ እየቀየርኩ ክንዴን እዘረጋለሁ ይለኛል። ማላሃዳጋባ ካራዲያጋባስ እጅግ ፈጣን የሆነን ጉብኝት እግዚአብሔር አደርጋለሁ ብሎኛል። ባዶነታችሁ በሙላት ይቀየራል። ጥቂት ነገር ያላችሁ ያ ጥቂት ነገራችሁ ላይ ተአምራት አደርጋለሁ አለኝ ጌታ። ወዳጆቼ እግዚአብሔር መጽሐፍ ቅዱስ ላይ የሚነገረው የእግዚአብሔር ቃል እውነት ነው። ይኸውላችሁ እግዚአብሔርን መንፈሳዊ ነገር ካረጀበት አንድ ሰው ከእግዚአብሔር ነገር ከራቀ የእግዚአብሔር ታምራት በሕይወቱ ሊገለጥ አይችልም። አያችሁ፣ ብዙ ሰው ለምዷል ጌታን። ብዙ ሰው መንፈሳዊ ነገር ለምዷል። መዝሙር ለምዷል፣ ጸሎት ለምዷል፣ ቸርች መሄድ ለምዷል፣ ስብከት ለምዷል፣ ትንቢት ለምዷል። ስለዚህ እግዚአብሔር የሚሰራ አይመስለውም። እመኑኝ፣ እግዚአብሔር እየሰራ ነው። እመኑኝ፣ እግዚአብሔር በስራ ላይ ነው። ጌታ በስራ ላይ ነው። ሻባሃታ ካራዲ ጋጦስ ማንታላዲ ካራዴ ከሼላ ማንዳ ረሃዳ ጋጃዳ ካባሱ ታራዲ አዳሞ ማላዴ ገረደ ገበረዲ ላቦስ። ጌታ በስራ ላይ ነው። ጌታ እየሰራ ነው። ጌታ እያደረገ ነው። ጌታ ተአምራትን እየሰራ ነው። ዛሬ ጥቂት ነገር ለብዙ ሰዎች ነገሮቻቸውን የሚቀይር ኃይል በነገሮቻቸው ላይ ሲገለጥ እያዩ ነው። ሌላው ባዶ በሆነ ምዕራፍ ውስጥ ያሉ ሰዎችን አየው። እግዚአብሔር ሲያወጣችሁ እያየው ነው። ለምን? ጌታ እንዲህ እያለ ነዋ። ስለ ችግረኞች ጩኸት፣ ስለ ድሆች መከራ አሁን እነሳለሁ ይላል ጌታ። እንዲህ ብሎኛል። በብዙ ክርክር ውስጥ ያላችሁ፣ ብዙ በማይመች ምዕራፍ ውስጥ ያላችሁ የእናንተን ጉዳይ ልቀይር ከዙፋኔ እነሳለሁ። ነገራችሁን እየሰራው ከዙፋኔ እነሳለሁ። ጣልቃ እየገባው እነሳለሁ። አዋጅን በአዋጅ እየቀየርኩ እነሳለሁ። ባስጨነቃችሁ ላይ ክንዴን እየገለጥኩ እነሳለሁ። አዲስ ምዕራፍ እያደረግኩ እነሳለሁ። እንደገና እየተገለጥኩ ነገራችሁን እየቀየርኩ እነሳለሁ። በባዶነታችሁ ላይ ክንዴን እየገለጥኩ እነሳለሁ። ካራሃንቶስ ሻባሃታካ ባካራ ካዳጋባስ ይነኩ። ጌታ ሆይ ይህን ጸሎት ሲጸልዩ ራታካ ባካዳጋባ ሼዳጋባስ ይነኩ። በኢየሱስ ክርስቶስም ይነኩ፣ ይነኩ፣ ይነኩ። ታች የሚያደርግ የእግዚአብሔር መንፈስ፣ ታች የሚያደርግ የእግዚአብሔር ጉብኝት፣ ታች የሚያደርግ የመንፈስ ቅዱስ ኃይል፣ ታች የሚያደርግ የእግዚአብሔር ኃይል ናካዳጋባጋዳጋባጃዳጋባስ ጸልያለሁ። ምዕራፋቸው ይቀየር። ጸልያለሁ። ታሪካቸው ይቀየር። ጸልያለሁ። አዲስ ምዕራፍ ይከፈት። ጸልያለሁ። ባዶነታቸው በሙላት ይቀየር። ጸልያለሁ። ጌታ በኢየሱስም ግራ መጋባት ይቀየር። አሁን ጸልያለሁ። እግዚአብሔር አሳልፋለሁ እያለኝ ነው። አካዳካጃካዳ ማለፍ እየፈለጉ ማለፍ ያልቻሉትን ጌታ አሳልፋቸዋለሁ እያለኝ ነው። ጌታ ነገራቸውን ቀይራለሁ እያለኝ ነው። ኮታራ ካዳካባሻ ካዳካባስ ብዙ እድል ከፊታችሁ እያለ ግን ጠላት እድላችሁን ያበላሸባችሁ የጌታ መንፈስ እንዲህ እያለኝ ነው። ብዙ እድል ጠላት ያበላሸባችሁ ሰዎች አላችሁ። ትልልቅ ደረጃ፣ ትልልቅ በሮች ተከፍተው እነዛ በሮች ውስጥ እንዳትገቡ ግን ጠላት ትግል ያደረገባችሁ በጣም 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 በህይወት አቅጣጫችሁ ላይ የቅርብ የሆኑ ሰዎችን ጠላት በእናንተ ላይ ቀስቅሶባችሁ በጣም ዋጋ የከፈላ ሰዎችን አያለሁ። በጣም ዋጋ የከፈሉ ሰዎችን እግዚአብሔር እንዲህ ብሎ እንደገና ነገራችሁን አሰማምሬ በጠላትም በወዳጅም ፊት ውብ አድርጌ ጌታ እሰራዋለሁ ይለኛል። እንደገና ነገራችሁን ቀይሬ እንደገና ለነገሮቻችሁ ትንሣኤን እሰጣለሁ ብሎኛል። ሀላባያ ሶንታ ማካሼን ታላቡራ
ዛባላ ካላ ሎሎ ቦሮሶንታ አውጃለሁ። የእግዚአብሔር የመንፈስ ቅዱስን ጉብኝት በኢየሱስ ክርስቶስ የመንፈስ ቅዱስን ተአምራት የጌታን ክንድ በጌታ በኢየሱስ ክርስቶስ በነገሮቻችሁ ላይ ጠራለሁ። አሁን ምዕራፋችሁ ይቀየር። አሁን ጌታ ጣልቃ ገባላችሁ። አሁን ለነገሮቻችሁ በኢየሱስ ክርስቶስ ትንሣኤን ጌታ ሰጠው። አሁን ለነገሮቻችሁ ተአምራትን እግዚአብሔር አደረገው። አሁን ባዶ ነገራችሁ በሙላት ተቀየረ። ለነቃቻዲ ካላራ ሃዳቦ ማካዳ ጃና ማንታ ካራዲያስ የጌታ ክንድ እያለፈ እያየው ነው። መንፈስ ቅዱስ እያለፈ እያየው ነው። መንፈስ ቅዱስ ጣልቃ እየገባ እያየው ነው። ይናሪጋዳ ሳናማያ ምንድን ነው እያዩ ያለሁት? እጅግ በጣም እጅግ ሩቅ መንገድ ከሩቅ መንገድ የመጣ ይሄ ሩቅ መንገድ በእግሩ ተጓዝቶ የደከመ ሰው ታውቃላችሁ። እንደዚህ ሩቅ መንገድ ሄዳችሁ ታውቃላችሁ። እንዲህ ሄዶ የደከመ ሰው አለ አይደለም፣ ለማረፍ እንደሚጓጓ ልክ እንደዚሁ እግዚአብሔር አምላክ ከድካማቸው የሚያሳርፋቸው ሰዎች ነው ያለው። አካኒ ላባራዳ ካታሳ የው ጌታ ምስክሬ ነው። ከድካማቸው የሚያርፉ ሰዎች አሉ። ማረፍ የሚወላችሁ ሰዎች አሉ። ይሄ ትንቢታዊ ጸሎት ነው። ዝም ብሎ ጸሎት አይደለም። እግዚአብሔር በጸሎት እየሰራ ነው ወዳጆቼ። በጣም ብዙ ሰዎች ኮሜንት ላይ እየመሰከሩ እያየው ነው። እግዚአብሔር ባንተ ጸሎት አልፎ ነገርን እየሰራ ነው እያሉ እያየው ነው። እየተጠቀማችሁ ያላችሁ ሰዎች በእውነት ይህን ጸሎት ለአንድ ሰው ሼር አድርጉ። ሚዲያ ለሚጠቀም ሰው ማንም ሰው ይሁን ሼር አድርጉ። እግዚአብሔር በዚህ ጸሎት እየሰራ ነው። ደውላችሁ ስልክ ለምታውቋቸው ሰዎች ደውላችሁ እባክህ ይህን ጸሎት ተካፈል፣ ዩቲዩብ ላይ ይህን ጸሎት አዳምጥ፣ በዚህ ጸሎት እግዚአብሔር እየሰራ ነው ብላችሁ መናገር አለባችሁ። በእውነት አንድ ሰው በዚህ ጸሎት ከተጽናና ለእናንተም ትልቅ በረከት ነው። ሻባሃታ ምን አያለው? ለማረፍ እግዚአብሔር ሲያሳርፋቸው አያለው። ብዙዎችን ልክ ብዙ መንገድ ሄዶ የሄደ በእግሩ የሄደ ሰው እንደሚደክም ከዛ እረፍት ቦታ እንደሚፈልግ ማረፍ እንደሚፈልግ የእግዚአብሔር መንፈስ የእረፍት ጊዜ የደረሰላቸው ልጆች አሉ አለኝ። የእረፍት ጊዜያቸው ደርሷል አለኝ ጌታ። እግዚአብሔር አሳርፋለሁ ልጆችን አለኝ። ማረፍ የማረፍ ጊዜ የደረሰላቸው አያለሁ። እሰይ ጌታ ይመስገን። ልክ በጣም ሲጠማችሁ ፀሐይ ላይ የቆመ ሰው ቀዝቃዛ የፍሪጅ ውሃ ጠጥቶ እንደሚረካ እግዚአብሔር እንዲህ ያለኝ ነው። እርካታ የተሞላበትን ረፍት ለልጆቼ አመጣለሁ አለኝ። ወዮ ካባራ ሻናማንቶ ራካታ ካባሺዶ ባያ አሉ ካታሲና ማያ አባቴ ሆይ አሁን ይረፉ። እንደ ተናገርከኝ እንደ ድምፅ ማረፍ ይሆንላቸው። በዚህ ጸሎት የተቆለፈ በር ተከፍቶ ይሰጥ። በዚህ ጸሎት እግዚአብሔር የተአምራት መንፈስ ወደ ቤታቸው ይግባ። በዚህ ጸሎት ተዘግቶ የቆየ ነገራቸው ተከፍቶ ወደ እጃቸው ይግባ። በዚህ ጸሎት ባዶ የሆነ ነገራቸው በጌታ በኢየሱስ ክርስቶስ ሙሉ ይሆን። በዚህ ጸሎት የሐዘን ምዕራፍ ተዘግቶ የደስታ ምዕራፍ ይከፈት። በዚህ ጸሎት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ታላቅ ተአምራት በልጆች ሕይወት ላይ ይሆን። አባቴ ሆይ ድካም፣ ዝለት፣ ድንዛዜ፣ ጭንገፋ፣ ጭንቀት፣ ሞት፣ ድንገተኛ ሞት፣ ድንገተኛ ኪሳራ፣ ድንገተኛ የሆነ ማንኛውም የሰይጣን ተልእኮ በኢየሱስ ክርስቶስ ስም ለዘላለም የወደቀ የተመታ ይሁን።
አቻባ ሳላቦር ሼባሃታ ካባካታራባስ እያለፈ ነው ኢየሱስ፣ እያለፈ ነው ኢየሱስ። ያካቴ ሻላባራ ካዳጎቦስ እየከፈተ ነው ኢየሱስ፣ እየሰራ ነው ኢየሱስ። አሁን ይሰራ። የልጆች ጌታ ሆይ ነገር ይሰራ። ጣልቃ ገባ እባክህ ጌታ ሆይ፣ ጣልቃ ገባ እባክህ ጌታ ሆይ። ከድካማቸው ይረፉ። ለልጆች የእረፍት ጊዜ ይሁን። አሁን የእረፍት ጊዜ ይሁን። በኢየሱስ ስም ማረፍ ይሆንላቸው። በኢየሱስ ስም ማረፍ ይሆንላቸው። አንተን ጠርተን አላፈርንም። አባቶቻችን አንተን ጠርቶ ስምህን ጠርተው የኤርትራን ባህር ተሻግረዋል። እግዚአብሔር ሆይ አንተ መልካም አምላክ ነህ። አንተ ደግ አምላክ ነህ። በቃሌ ትክክል ነህ። አትዋሽም። ቃሌን አትቀይርም። ሐሳብ አትቀይርም። አንዴ ከተናገርክ በቃሌ ትገኛለህ። ከሁኔታ በላይ ነህ። ሆራ ባሃታባስ ሻባሃሉኮ ኢላባራዳ ካባራዳ ላባሻላማንቶ በኢየሱስ ጨለማው ያሰመረው መስመር፣ ጨለማው የገደበው ገደብ በኢየሱስ ስም ይበጠስ፣ በኢየሱስ ስም ይሰበር። ግድብ ይሰበር። የጨለማ ሥራ ይፍረስ። የጨለማ ሥራ ይፍረስ። የጨለማ ሥራ ይፍረስ። ጨለማ ሥራ ይፍረስ። ሀካታካባጋስ አይቻልም፣ አይሆንም፣ ተስፋ የለም፣ አይጠቅምም የተባለ ነገር እንደገና አምሮ ተውቦ ተስተካክሎ ውበት አግኝቶ እንደገና እንደ ኃያል በእግሩ እንዲቆም ጌታ ሆይ ነው ጸልያለሁ። ትናንትና ያንተን መልካም እጆችህን ልጆች አይተናል። ዛሬም ስትረዳን እናያለን። ይሄ ሌሊት በፊቴ ካንተ ነገሮቻችንን የምንቀበልበት ብቻ ሳይሆን የኛ ጉዳይ የሚሰራበት ብቻ ሳይሆን ካንተ ጋር የምንቆይበትን ጥበብ መንፈስን የማንለምድበት ሁል ጊዜ የምንቀጣጠልበትን እሳት በውስጣችን የሚጫርበት ኮያታ ባካታ ጋባጋሻዳባስ የተከለከልነውን የእኛን በረከትና ጉዳይ በሙሉ የምንወስድበትና የምንቀበልበት ስለሆነ ጌታ ሆይ አመሰግናለሁ። አንተ መልካም ነህ። አንተ ታላቅ ነህ። ታላቅነትህን እናውጃለን። አባትነትን እንናገራለን። ልክ ነህ። አንተ በቃል ልክ ነህ። አንተ እውነተኛ ነህ። ስም የተባረከ ይሁን። ለዘላለም አመሰግናለሁ። እግዚአብሔር አምላክና አባት ሆይ ለልጆች የተናገርከውን ቃልን አታጥፍም። አንተ እንደ ቃልን ጌታ ሆይ ስም ይብሩክ ይሁን። ብቻህን ታምራትን ታደርጋለህ። ነገር ትቀይራለህ። ጣልቃ ትገባለህ። አዋጅን በአዋጅ ትቀይራለህ። አባትና አምላክ ሆይ ለዘላለም ከፍ በል። ባዶነታችን በሙላት ይቀየራል። ካንተ ጋር መሆን ደግሞ ለእኛ የመጨረሻም የመጀመሪያም ስኬታችን ነው።
በፊት መመላለስ የቻልነው፣ በዚህ ጸሎት መባረክ የቻልነው፣ በሕይወት የቆየነው ባንተ ነው። በሕይወት ያለነው ባንተ ነው። ጌታ ሆይ ስሜ ይባረክ። ከምስጋና ውጪ ምን እንላለን? ከአምልኮ ከውዳሴ ውጪ ምን እንላለን? እግዚአብሔር አምላክ ሆይ ስሜ ይባረክ። የጨለማን ሥራ፣ የጠላትን ዕቅድ ከእኛ ሕይወት ላይ ከቤተሰቦቻችን ላይ እያፈረስክ ለእኛና ለእኛ ለሆነ ደግሞ ድል እየሰጠ ስለምትመራ እናመሰግናለን። ዛሬ በስም ሥልጣን የተዘጉብን ነገሮቻችን ይከፈቱ። የተዘጉብን የዘገየ ነገር በኢየሱስ ስም ይፍጠን። የዘገየ ነገር፣ የተዘጋ የተቆለፈ አባት ሆይ ስሜን ጠርቶ ያፈረ የለም። ፈርተው በተለያየ አይነት ሁኔታ በተለያየ አይነት ጉዳይ ፈርቶና ደንግጠው ለተቀመጡት በቃኝ ብሎ ላሉት ያንተ ታላቁ ክንድ ኤልያስ የኤልዛቤልን ዛቻ ፈርቶ በተቀመጠ ጊዜ ለኤልያስ እንደገና መጥተህ በክትክታው ዛፍ የተኛውን ተነስ፣ አጠገቤ ያለውን ብላ ጠጣ፣ የምትሄድበት መንገድ ሩቅ ነው ብለህ ኤልያስን ገና በድል እንደመራኸው ተስፋ በቆረጠ ጊዜ አቅም ባጣ ጊዜ አብልተህ አጠጥተህ በራስ መንገድ መርተህ ኤልሳና ሌሎችን እንዲቀባ ገና ትልልቅ የእግዚአብሔርን ሥራ የሚሰሩ ሰዎችን እንዲቀባ እንዳዘዝከው ዛሬ በቃኝ፣ ጨረስኩ፣ የኔ አቅም ከዚህ በላይ አይደለም፣ ደከመኝ ብለው ለተቀመጡት ለልጆች ከአንተ ዘንድ የሆነ መለኮታዊ እርዳታ እንዲመጣ ጸልያለሁ። ሻታካታጋባጋዳጋባኮያ ከአንተ ዘንድ የሆነ መለኮታዊ እርዳታ በኢየሱስ ስም አሁን ጠራው። እኔ አሁን እነሳለሁ እንዳልከው በዚህ ሌሊት ተነስ ለልጆች፣ በዚህ ሌሊት ለልጆች ተነስ። ሃያ ካታካባጋጃካራካስ በዚህ ሌሊት ለልጆች ተነስ። በዚህ ሌሊት ለልጆች ተነስ። የልጆችን ጉዳይ የሚሰራ የልጆችን ነገር የሚሰራ ሻካታላ ቦርቦስ እግዚአብሔር አምላኮች ስም የተባረከ ይሁን። አንተ መልካም አምላክ ነህ። በፊት በጸሎት መንፈስ ሆነን ይኸው ጌታ ሆይ አንተን እንጣራለን። ለደከሙት ማገልገል አልችልም፣ መጸለይ አልችልም፣ ብዙዎቻችን ያየው ነው። ከዚህ በላይ መስራት አልችልም፣ የቤተሰቤ ጉዳይ ደክሞኛል፣ ከዚህ በላይ መሄድ አልችልም፣ የሥራ ጉዳይ ደክሞኛል፣ ከዚህ በላይ በቃ እንደዚህ ማድረግ አልችልም። በጣም በብዙ አይነት ጉዳይ ተይዞ ላሉት ያንተን ክንድ ጠራለሁ። ሻባዳጋባጋዳጋባጋዳጋባስ የኔ አቅም ጥቂት ነው፣ በቃኝ ብላችሁ ሰልችቷችሁ የተቀመጣችሁ ሰዎች በቃ ሰለቸኝ፣ ምን አደርጋለሁ? ምንድን ነው መጨረሻው? ተስፋ የለኝም፣ ተስፋ የለኝ፣ ከዚህ በኋላ የኔ ጉዳይ ላይ ተስፋ የለው፣ በቃ ጨርሻለሁ፣ ደከመኝ ምትሉ በጣም
ብዙ 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 አይነት ሁኔታዎች ውስጥ ያላችሁ ዛሬ ጌታ እንዲህ ይላችኋል፣ እኔ ስለ አንቺ አሁን እነሳለሁ። እኔ ያንተን ጉዳይ አሁን እሰራዋለሁ። ነገራችሁን እንደገና እየሰራው እኔ እነሳለሁ። ፓራዳጋሻላጋባስ ሌካታራባሽንቶባራስ ኢላሊ ካባሻንታራቦስ። ጌታ ሆይ ስም የተባረከ ይሁን። አምላኬ ሆይ ስም ይባረክ። አምላኬ ሆይ ስም ይባረክ። አንተ መልካም አባት ነህ። እንዳንተ ያለ ማንም የለም። በመርዳት በማገዝ በማሳለፍ ሰው በማድረግ ታሪክ በመቀየር እንደገና በማቆም እንዳንተ አይነት ማንም የለም። ስሜ ለዘላለም ይባረክ። ጌታ ሆይ ከዚህ ሰዓትና ደቂቃ ጀምሮ ነገሬ ባንተ ይሰራ። ጣልቃ ግባ። አዋጅ ይቀየር። ታላቅነት ይገለጥ። ክንድህን ግለጥ። በኃይል እየረዳ እንድትመጣ ጸልያለሁ። በኃይል እያገዝክ እንድትመጣ ጸልያለሁ። እግዚአብሔር ሆይ በቃኝ ብሎ እንደ ኤልያስ ለተቀመጡት በእንደገና ክብር ስለምትመጣ አመሰግናለሁ። ጨርሰው ለተቀመጡት እንደገና በኃይል ስለምትገለጥ አመሰግናለሁ። እኛ ስንጨርስ አንተ ትጀምራለህ። ተስፋ ለቆረጡት ያንተ ምሕረት፣ ያንተ ክንድ፣ ያንተ ጣልቃ ገብነት በኃይል ስለሚገለጥ አመሰግናለሁ። አባቴ ሆይ ስለ አባትነት፣ ስለ መልካምነት፣ ስለ ታላቅነት፣ ስለ ጌትነት አንተን አመሰግናለሁ። እግዚአብሔር አምላክ ሆይ እንዳንተ ያለ ማንም የለም። ስሜ ይባረክ። አመሰግናለሁ። ታላቅነት ይገለጥ። ወደፊት እንቀርባለን። ወደ አንተ እንመጣለን። በራሳችን ፍቃድ ሳይሆን በአንተ ፍቃድ ውስጥ አውለን ውሏችን፣ አዳራችን፣ መውጫችን፣ መግቢያችን፣ ንግግራችን፣ ሁሉ ነገራችን በፍቃድ ውስጥ ይሁን። አዎ እኛ ደካሞች ነን። አንተ ደግሞ ለደካማ ትወዳለህ። ደካማ ትወዳለህ። እኛ ደካሞች ነን። ደካማን አሸላልመ ማቆም ትችልበታል። ኃይል የሌለውን ኃይል መስጠት ትችልበታል። አቅም የሌለው አቅም ስለምትሆን፣ ጉልበት ለሌለው ጉልበት ስለምትሆን እግዚአብሔር አምላክ ሆይ አመሰግናለሁ። ወደ አንተ ይቀርባለሁ። ወደ ፊት ይቀርባለሁ። አከብርሃለሁ። አመሰግናለሁ። ከፍ አደርጋለሁ። አወድስሃለሁ። እንዳንተ ያለ ማንም የለም። እግዚአብሔር አምላክ ሆይ ስሜ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። ዛሬ በድካማችን ላይ፣ እኛ ባልቻልነው ላይ፣ እኛ ባቃተን ላይ
እኛ በጨረስነው ላይ ያንተ ክንድ ይገለጥ። ስትረዳን አይተናል። ስታግዘን አይተናል። ስታሳልፈን አይተናል። ድል ስትሰጠን አይተናል። ሞገስ ስትሆነን አይተናል። ኦ ኢየሱስ፣ ኦ ኢየሱስ፣ እለፍ እለፍ፣ በቤተሰቤ ላይ እለፍ፣ በነገሬ ላይ እለፍ፣ በችግሬ ላይ እለፍ፣ በጨነቀኝ ላይ እለፍ፣ በባዶነቴ ላይ እለፍ፣ በአካውንቴ ላይ እለፍ፣ በትምህርቴ ላይ በዶኩሜንቴ ላይ እለፍ። ሃሌሉያ። በትዳሬ ላይ እለፍ እለፍ በሉ እስቲ። እንዲህ እያላችሁ ጸልዩ። ላላገባችሁ በእጮኝነታችን ላይ እለፍ በሉ። እለፍ፣ በነገሬ ላይ እለፍ፣ እርዳታ እንፈልጋለሁ በሉ እስቲ። ጌታ እንዲነካው በምትፈልጉት ላይ ጌታ እንዲያልፍ፣ ጌታ ካለፈ ወዳጆቼ ታሪክ ተቀየረ፣ ነገር ተሰራ ነው። ስለዚህ እስቲ እለፍ በሉ ነገሮቻችሁ ላይ እለፍ። በዚህ ጉዳይ ላይ እለፍ። ይሄን ነገር አንተን አሳያለሁ። በስራ ቦታዬ ላይ እለፍ፣ በቢሮዬ ላይ እለፍ። ሃዳ ባካዳ ጋባስ እለፍ በሉ ጌታን። ያልፋል ጌታ፣ እየቀየረ ያልፋል። የተዘጋውን እየከፈተ ያልፋል። እርዳታውን እያደረገ ያልፋል። ባዶነትን በሙላት እየቀየረ ያልፋል። ኢየሱስ ኢየሱስ፣ አንተ ስታልፍ ጨለማችን ወደ ብርሃን ይቀየራል። አንተ ስትመጣ ባዶነታችን በሙላት ይቀየራል። አንተ ስትመጣ እኛም አንችልም ብለን የተውነውን ሰዎችም አይ እሱ ጉዳይ ተበላሽቷል የተባለውን ተስፋ የተቆረጠው ላይ ያንተ ክንድ ሲገለጥ የተዋበ ያማረ የተስተካከለ ይሆናል። ባንተ ደስ ይለናል። ጨለማችን ባንተ በርቷል። ባዶነታችን በሙላት ባንተ ተቀይሯል። ክንድህን አይተናል። ጌታ ሆይ ስሜ የተባረከ ይሁን። ለዘላለም እናመሰግናለን። አባታችንና አምላካችን ዛሬም ወደ አንተ እንቀርባለን። አንተ ስታልፍ ብዙ ነገራችን የተዋበ ያማረ የተስተካከለ ይሆናል። እለፍ፣ በነገሮቻችን ላይ እለፍ፣ በጉዳዮቻችን ላይ እለፍ፣ ባስጨነቀን ላይ እለፍ፣ በከበደን ጉዳይ ላይ እለፍ። ሃሌሉያ ሃሌሉያ። ለዘላለም ከፍ በል፣ ለዘላለም ከፍ በል፣ ለዘላለም ግዛን፣ ለዘላለም ውረሰን። ጌታ ሆይ በኢየሱስ ስም ተመስገን። ጌታ ሆይ በኢየሱስ ክርስቶስ ስም ግዛን። ጌታ ሆይ በኢየሱስ ክርስቶስ ስም እርዳን። ሃሌሉያ ኢየሱስ ኢየሱስ ዛሬም ነገም ስምህን እንጠራለን። አባት ሆይ ስምህን እንጠራለን፣ እናውጃለን። አላፈርንም። አንተን ብለን አላፈርንም። አንተን ብለን አልከሰርንም።
ጌታ ሆይ ክንድ ይገለጥ። አባት ሆይ ክንድ ይገለጥ። ሻባሃታ ካባካራ ከደገበስ የኔ አባት የኔ ንጉሥ ማሳለፍ ትችላለህ፣ መርዳት ትችላለህ፣ መቀየር ትችላለህ። አንተ ረዳት ነህ። መልካም እረኛ እኔ ነኝ እንዳልከው መልካም እረኛ አንተ ነህ። እግዚአብሔር አምላክና አባት ሆይ ታላቅነትህን እያወጅን፣ መልካምነትህን እያወጅን፣ እርዳታህን እያወጅን፣ ክንድህን እየተናገርን እግዚአብሔር አምላክ ሆይ በፊት አለን። ጩኸታችን ወደ አንተ ይድረስ። ልትሰራና ልትቀይርና ከችግሬ አንተ በላይ ነህ። ካስጨነቀኝ አንተ በላይ ነህ። አዎ ከችግራችሁ ካስጨነቃችሁ፣ ግራ ካጋባችሁ፣ ብቻችሁን ካስቀራችሁ፣ በራችሁ እንደ መዝጋት ከሚታገላችሁ ጌታ ከእናንተ ጋር ያለው የበላይ ነው። ከሁሉ የሚበልጥ ከእናንተ ጋር አለ። ትልቅ ችግር አይደለም ያለኝ፣ ትልቅ ጌታ ነው ያለኝ። ከትልቅ ችግር ትልቁ ጌታ በላይ ነው። እግዚአብሔር ታማኝ ነው። ጥሎ አይጥልም ልጆቹ፣ አይረሳም ልጆቹ፣ አይተውም ልጆቹ። ትልቅ ጌታ አለኝ። አዎ ትልቅ ጌታ አለኝ። ትልቅ ንጉሥ አለኝ። የኔ ጉዳይ በእግዚአብሔር እጅ ነው ያለው፣ በሰዎች እጅ አይደለም፣ በሁኔታ እጅ አይደለም። ከሚያስጨንቀኝ ጉዳይ አምላኬ በላይ ነው። ግራ ከሚያጋባኝ ጉዳይ ጌታዬ በላይ ነው። መልካምነቱን አውጃለሁ፣ ታላቅነቱን አውጃለሁ። እግዚአብሔር ታማኝ ነው። ትናንትም ዛሬም እስከ ለዘላለም እሱ ያው ነው። የማይቀየር የማይለዋወጥ ሃሌሉያ። እንዳንተ ያለ ማንም የለም። ማካሻ ባህታራቦስ አባቴ ሆይ ስሜ ብሩክ ይሁን። በሰማይና በምድር ለዘላለም ንገስ። ምስጋናችን ብዙ ነው። ሆ ኢየሱስ ጌታ ሆይ ከፍ በል። ማንኛውም ጉዳይ፣ የወረቀት ጉዳይ፣ የቤተሰብ ጉዳይ፣ የዶኩመንት ጉዳይ፣ የፕሮሰስ ጉዳይ፣ ኤኒ ፕሮብለም ዛሬ ባንተ መቋጫ እንዲያገኝ፣ ዛሬ ካንተ ዘንድ መልስ እንዲያገኝ ጸልያለሁ። ማንኛውም ጉዳይ በአንተ መልስ ያገኝ። አንተ መልስ ነህ። ለሁሉም ጉዳይ አንተ መልስ ነህ። ስሜ ለዘላለም የተባረከ ይሁን።
ራካሻካዳጋባጋራቆስ ጌታ ሆይ ስሜ ይባረክ። እለፍ ጌታ ሆይ። ሻዳካባጋዳጋባጋዳጋባስ በአንተ መልስ ያገኝ፣ መልስ ያገኝ፣ መልስ ያገኙ ልጆች፣ መልስ ያገኙ፣ መልስ ያገኙ፣ መልስ ያገኙ። እግዚአብሔር መልስ ያገኙ ልጆች፣ መልስ ያገኙ። በኢየሱስ ክርስቶስ ስም ጸልያለሁ። አባቴ ሆይ መልስ ያገኙ። አሁን ለጥያቄ ሁሉ መልስ እንዲሆንና ታላቁ ክንድ እንዲገለጥ፣ እጅ እንዲገለጥ፣ አዲስ ነገር እንዲሆን በአስደናቂ ሁኔታ ስለምትረዳን ስለምታግዘን አመሰግናለሁ። እየረዳህ እያገዝክ ጣልቃ እየገባ ታላቅ ነገር ጌታ ሆይ እያደረግ ድልን ደግሞ ለልጆች እየሰጠ በብዙ ሞገስ ስለምታሳልፈን አመሰግናለሁ። ከፍ አደርጋለሁ ኢየሱስ። ከአስጨናቂው ሁኔታ ባንተ ስለወጣን አመሰግናለሁ። ጨለማ የተገፈፈ ይሁን፣ ሐዘን የተገፈፈ ይሁን፣ ክብር ደግሞ ለስም ይሁን። ስላገዝከን አመሰግናለሁ። ተባረክ። ለምስጋናና ለምስክርነት ይህንን ጸሎት የተሰሙ ወንድምና እህቶቼ ቀጣይ ሲመጡ ነገ ከነገ ወዲያ ቀጣይ ሳምንት፣ በዚህ ሳምንት፣ ቀጣይ ሳምንት፣ ቀጣይ ወር ለምስክርነት ይምጡ። ነገሮቻቸው ተስተካክለው ለምስክርነት ይምጡ። እኔ መሰክራለሁ፣ አንተ የሰራኸውን እኔ እናገራለሁ። በእውነት ታምራትን አወራለሁ፣ ታላቁን ክንዴን እናገራለሁ። በአንተ አልፌአለሁ። ስሚ ለዘለዓለም ብሩክ ይሁን። ከፍ በል ኢየሱስ፣ ለዘለዓለም ንገስ። ሃሌሉያ አሜን። የተወደዳችሁ እንደተለመደው እንዳልኳችሁ በጣም ብዙ ሰው ነው በዚህ ጸሎት እየተባረከ ያለው፣ ግን ሰብስክራይብ ያደረጉ ሰዎች ጥቂት ናቸው። ሰብስክራይብ ስታደርጉ ነገ ላይ የሚለቃቸው እያንዳንዱ ቪዲዮ ወደ እናንተ ቶሎ ይደርሳል፣ አያመልጣችሁም ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ለሌሎች ደግሞ ሼር አድርጉ። እጅግ በጣም ወዳችኋለሁ። ወንድማችሁ ነቢይ አጥናፉ አቤል ነኝ። ጌታ ኢየሱስ ከእናንተ ጋር ይሁን። ተባረኩልኝ። ሻሎም